እያለፍኩበት ያለሁት መንገድ በጣም ከባድ ነው። በቃ እኔና እግዚአብሔር ብቻ የተራመደበት ያለ ነው መንገድ ነውና ይህ አሳዛኝና ብዙዎችን ያስቆጣ ታሪክ በአሁኑ ወቅት ማህበራዊ ሚዲያ ማነጋገሪያ ሆኗል። በተለይ የእግዚአብሔር ሰው ነኝ በሚል ስም የቀረበው ግለሰብ የፈጸመው ድርጊት ለብዙዎች ትምህርት የሚሆን ነው። ከካናዳ ጀርባ ያለው ክህደት ፍቅር ወይስ የቪዛ መንገድ? በታማኝነት ለወደደችውና የህይወቷ አካል አድርጋ ካናዳ ላደረሰችው ባሏ የተሰጣት ምላሽ ክህደት ሆነ። ከወር በፊት የነበረው ሳቅና ደስታ ዛሬ ወደ እንባ ተቀይሯል። የሚገርመው ደግሞ ይሄ ግለሰብ የእግዚአብሔር ሰው ነኝ የሚል መሆኑ ነው። በእግዚአብሔር ስም እየነገዱ የሰውን ህይወት መስበር እስከ መች? ቆም ብለን እናስብ። ፍቅር ጥቅም ፍለጋ መሆን የለበትም። እቺ እህታችን አምና ተጋብታው እና መንገዱን ሁሉ አመቻችታ ካናዳ ይዛው ከገባች በኋላ ገና ወር ሳይሞላው ጥሎት ጠፍቷል። ለጥቅም ሲሉ የሰውን ስሜት የሚረግጡ ሰዎች መጨረሻቸው ምን ሊሆን ይችላል? እንደዚህ ሁሉ እየገባኝ ያለው ከእግዚአብሔር ጋር እሳት ውስጥ መራመድ ራሱ ይችላል። በህይወቴ እንዲህ ተመችቶኝ አያውቅም። በእውነት እንዲህ የጌታ እቅፍ ተሰምቶኝ አያውቅም። እንዲህ አብሮነቱ እንዲህ ህልውናው ተሰምቶኝ አያውቅም። ለካ ተስፋም ደስታም ሰላምም እረፍትም እርካታም ያለው ከእግዚአብሔር ጋር ነው። እግዚአብሔር በጣም ፍቅር የሆነ አምላክ ነው። እውነት እግዚአብሔር ይመስገን። እያለፍኩበት ያለሁት ነገር የምስክርነት እንደሆነ አውቃለሁ። የምከብርበት እንደሆነ አውቃለሁ። እያለፍኩበት ያለሁት ነገር እኔን የሚያወጣኝ እንደሆነ አውቃለሁ። እንዲህ አይነት ጥቅም አዳኝ ወንዶችን ራቁ፣ ራሳችሁን ጠብቁ። የካናዳው ድራማ አከተመ። ትዳር ለቪዛ ወይስ ለፍቅር? ካናዳ ሲደርስ የቆረጠው ቲኬት የፍቅራቸው ማብቂያ ሆነ። በአምላክ ስም እየማለ የሰውን ህይወት የረገጠው ነቢይ ድርጊት መላውን ማህበረሰብ አስቆጥቷል። ይህ በሰው ህይወት የሚጫወት እንጂ ሌላ ምን ይባላል? እውነት ሁሌም ታሸንፋለች። እህታችን አይዞሽ።